መጽሐፍ ቅዱስ እልፍ አላፍ መላእክት እንዳሉ ቢጠቅስም በስማቸው የተጠሩት 5 ብቻ እንደሆኑ ያውቁ ኖራል። የመጀመሪያው ሚካኤል ነው። ለመጀመሪያ ጊዜ የሊቀ መላእክት መጠሪያ የተሰጠው ነው። የእግዚአብሔር ሕዝቦችን የሚከላከልና ከሰይጣን ጋር ከሚደረገው የሰማይ ጦርነት መሪ ነው። ቀጥሎም ገብርኤል ነው። ማርያም ኢየሱስ እንደምትወልድ ያበሰራት፣ በተጨማሪም ለነቢይ ዳንኤል ራእይ የገለጠለት ነው። በዮሐንስ 9:11 ላይ አብዶን ተብሎ የተጠቀሰው መልአክ የጥልቁ መልአክ ሲሆን የስሙ ትርጓሜም አጥፊ ማለት ነው። በዘመን መጨረሻ በሚሆነው በታላቁ መከራ ጊዜ ቸነፈርን እንዲሁም ጥፋትን የሚያስከትሉት የመላእክት መሪ ነው። መከራንና ስቃይን እንደ እግዚአብሔር መለኮታዊ እቅድ መሰረት የሚያመጣ ነው። በስተመጨረሻም ከሁሉም መላእክት በይበልጥ ውብ እና ኃይለኛ ተብሎ የሚታመነው ሉሲፈር፣ ትዕቢቱ የእርሱ ጭፍሮች ከእርሱ ጋር ሆነው በእግዚአብሔር ላይ እንዲያምፁ እናም ከመንግስተ ሰማይ ወደ ምድር ሲጣል ሰይጣን የተባለው የሰው ልጅ ከሳሽ ሆኗል። ከእርሱ የምንማረው ከትህትና ውጪ የምናሳየው ኃይል በራሳችን ውድቀት የሚያስከትል እንደሆነ ነው።